ሌላኛው ቁርአን እንድንሐፍዝ ከሚያገራልን ነጥብ ውስጥ ዚክር ማብዛት ነው። ዚክር እንደሚታወቀው አላህ አዘ ወጀል በቁርአን ላይ ምን ይላል? አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አላ አዋጅ ቃል በዚክር ትረጥባለች ወይም ትረጋጋለች ሲል አላህ ይነግረናል። ስለዚህ ዚክር ምናበዛ ከሆነ ማለት ነው ቀልባችን ይረጋጋል፣ ሌሎች ነገራቶችን ከማሰብ ይቆጠባል። ያኔ ቁርአንን ስንሐፍዝ ገር ያደርግልናል ማለት። ዚክር እንደሚታወቀው በእኛና በአላህ መካከል ሰፊ የሆነ በር ነው። ከአላህ ጋር የሚያቃርበን የሆነ በር ስለሆነ ዚክር ላይ የጧት የማታ ዚክር እንዲሁም ከዛ ውጭ የሚደረጉ ዚክሮችን በማብዛት ቁርአንን ሒፍዝ ላይ እንዲገራልን ያደርጋል ማለት ነው። ለምንድነው ይሄንን ያልኩበት ምክንያት? ምክንያቱም ዚክር ከአላህ ጋር የሚያቃርበን የሆነ ድብቅ የሆነ ዒባዳ ወይ አምልኮ ነው። ለይስሙሊ የማይሰራ የሆነ የአምልኮ ዘርፍ ስለሆነ ቀልብ ደግሞ ቀደም እንደነገርኳችሁ የቁርአን አያው ላይ ቀልብ ደግሞ ተረጋጋለች። ቀልብ ከተረጋጋች ደግሞ ሌሎች ነገራቶችን አታስብም። ሙሉ ለሙሉ ለቁርአናችን ትኩረት እንሰጣለን ማለት ነው። ዚክር ማብዛት ይኖርብናል። የጧት የማታ ዚክር በተለይ ደግሞ እነዚህ ላይ ብንበረታ የተሻለ ነው። ስለዚህ ቀልባችን ከተረጋጋ ቁርአን ለመሐፈዝ ገር ከሚያደርግልን ነጥብ ነው ማለት ነው። ሐሰን አልበስሪ ምን ይላሉ? ሶስት ነገራቶች ላይ የቀልብ መረጋጋት ወይም የኢማን ጥፍጥናን ፈልጉ ይላሉ። የመጀመሪያው ምን ላይ ነው? ሰላት ላይ ነው። ሰላት ላይ ስንገባ አላሁ አክበር ብለን ስንገባ ቀልባችን ይረጋጋል ማለት ነው። ስለዚህ ቀልባችን በዚህ ሰዓት ይረጋጋል። ሁለተኛ ሲናገሩ ደግሞ ዚክር ላይ ቀልቦች ይረጋጋሉ አሉ ሐሰን አልበስሪ ማለት ወይም የኢማንን ጥፍጥና ከምናገኝበት ሁለተኛው ነጥብ ዚክር ላይ ነው። አላህ ምን ይላል? አላ ቢዚክሪላሂ ተጥመኢኑል ቁሉብ። ሌላኛው ሶስተኛው ነጥብ የኢማን ጥፍጥና የምናገኝበት ደግሞ ቁርአንን ስንቀራ ነው። ስለዚህ ቁርአንን በምንቀራበት ጊዜ የቀልብ እርጋታን እናገኝበታለን ማለት ነው። ስለዚህ ሐሰን አልበስሪ በዚህ መልኩ ኢማን ጥፍጥና ማግኘት የፈለገ ሰው እነዚህ ሶስቱም ላይ ይፈልግ አሉ ማለት ነው። ስለዚህ ዚክርን ላይ በበረታን ቁጥር ቁርአንን ከፍተን ስናነበው መረጋጋት ደስታ ውስጣችን ይመጣል ማለት ነው። ዚክር ካበዛን መረጋጋት በውስጣችን ላይ ይመጣል። ያኔ ቁርአንን ለመሐፈዝ ገር ያደርግልናል ማለት ነው። ዚክር ላይ እንበርታ።